በማይደፈረው በማይነካው በማይፈርሰው በማይበሰብሰው መሰረት ላይ ቤተ ክርስቲያንን እሰራታለሁ አለ። ቤተ ክርስቲያንን ወይስ ቤተ ክርስቲያንን? አቤት! ቤተ ክርስቲያን የማን ናት? ሁላችሁም ቤተ ክርስቲያን የማን ናት? ቤተ ክርስቲያን የማን ናት? አንዳንዴ እንሳሳታለን። እኛ ስሙን ስለጣልን፣ እኛ ደግሞ በዚሁ በተሰጠችን ጊዜ እግዚአብሔር በለገሰን ስላገለገልን ቤተ ክርስቲያናችን እንላለን። ነገር ግን አይደለም። ቤተ ክርስቲያን የማን ናት? የእግዚአብሔር ናት። ቤተ ክርስቲያን ራሷ ምን እንደሆነች እንመለከታለን። ቤተ ክርስቲያኔ ነው ያለው። ቤተ ክርስቲያኔ በዚህ ዓለት ላይ እሰራለሁ። የትኛው ነው ዓለቱ? ከሰማይ ለቅዱስ ጴጥሮስ የተገለጠው እውነት የሆነው መሰረት። በዚህ እውነት ላይ በዚህ ዓለት ላይ ሁላችን ስለተመሰረትን፣ ሁላችን ስለተገነባን፣ ሁላችን የሥላሴ ልጆች ሆነን በሕንፃው ስለገባን ምንም እንኳ እንደ በደላችን እንደ ኃጢአታችን ሳይሆን እንደ ምሕረቱ በሕንፃው እንድንገነባ በፍቅሩ እንድንገነባ ስላደረገን ክብርና ምስጋና ለመድኃኔዓለም ይሁን። ቅዱስ ጴጥሮስ ብፁዕ ያሰኘው ለቅዱስ ጴጥሮስ ከሰማይ የተገለጠው ሃይማኖት ነው ወገኖች። ሃይማኖት ከሰው ከእግዚአብሔር። ሁላችሁ አያችሁ፣ ስጋዊና ደም አይደለም የገለጠልህ አለ። እንግዲያውስ የሰማዩ አባቴ ገለጠልህ ነው። ሃይማኖት እግዚአብሔር ለሰዎች የሰጠ እንጂ ሰዎች የፈለሰፉት የመሰረቱት የጀመሩት አይደለም። ክርስትና ሃይማኖት ከሰማይ ወደ ምድር የተገለጠ ክርስትና ሃይማኖት የአምላክ መገለጥ ነው። ክርስትና ሃይማኖት እግዚአብሔር ለሰው የሰጠው ነው። በዛ ሃይማኖት ውስጥ ነን ያለ ነው። እንደዚህ ተብሎ እንደተጻፈ ከሐዋርያት ያዕቆብ ወንድም የሆነው ይሁዳ እንዲህ ይላል፣ ዋስተበቋክሙ ከመ ትትቀነዩዋ ለእንተ ተውሂበት ለቅዱሳን ሃይማኖት። ከሰማይ ፈጽሞ አንድ ጊዜ ለቅዱሳን ስለተሰጠችው ሃይማኖት ትጋደሉ ዘንድ ለምናችኋለሁ ይላል። ከየት የተሰጠች? ከሰማይ። ለማን የተሰጠች? ለቅዱሳን። መቼ? አንድ ጊዜ ፈጽሞ። አያችሁ፣ ከሰማይ ለሰው። የኛ የምንኖርበት ሃይማኖት ሰው ሰራሽ አይደለም። በሆነ ወቅትና በሆነ ጊዜ ሰዎች የፈለሰፉት የጀመሩት አይደለም። አያችሁ፣ ከሰማይ የተገለጠ ሃይማኖት ነው፣ የተሰጠ ሃይማኖት ነው። ለሚያምኑት ለቅዱሳኑ የተሰጠ ከላይ የተገኘ ሃይማኖት ነው። በዚህ ሃይማኖት ውስጥ ስላለን በዚህ እንድናምን በዚህ እንድንመላለስ በዚህ ሃይማኖት ታላቁን አምላካችንን እንድናመልክ የፈቀደልን አምላካችን ክብርና ምስጋና ይግባ። ቤተ ክርስቲያንን በዚህ ላይ እሰራታለሁ አለ። ቤተ ክርስቲያን በአጭሩ በሶስት ነገር ትገለጣለች። ሶስቱን ነገሮች እናይና ወደ ዕለቱ በዓል እንመጣለን። ቤተ ክርስቲያን በሶስት ነገር ስትገለጥ አንደኛው የሥላሴ ሕንፃ በ40 በ80 ቀን የሥላሴ ልጅነትን በማግኘት ሰማያዊ ዜግነትን ያገኘ ክርስቲያን ቤተ ክርስቲያን ወይም ቤተ መቅደስ ይባላል። እየሰማችሁ ነው? ወንድ በ40 ቀኑ ሴት በ80 ቀኗ ከሥላሴ ተወልደው ልጅነትን ያገኙ ክርስቲያኖች፣ በክርስቶስ ክርስቲያን የተባሉ ክርስቲያኖች፣ በወልድ ውሉድ የተባሉ የእግዚአብሔር ልጆች የሥላሴ ሕንፃ ናቸው፣ የእግዚአብሔር መቅደስ ናቸው። ቃሉም ሲናገር እንደዚህ ይላል፣ እተአምሩኑ ከመ ታቦቱ ለእግዚአብሔር አንትሙ ወመንፈሰ እግዚአብሔር ህዱር ላዕሌክሙ። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም እንደሚኖርባችሁ አታውቁምን ይላል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ ያለ ቃል ነው። እስቲ ከኔ ጋር የእግዚአብሔር ቤተ መቅደስ በሉ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ
አታውቁምን? ይህ ለቆሮንቶስ ክርስቲያኖች የተነገረ ነው ወገኖቼ። ይሄን ከኛ ብቃት አንጻር አይደለም የምናየው። እኛማ እኛ ነን ምድራውያን ጎስቋላዎች፣ የምንወድቅ የምንነሳ። ነገር ግን ይሄንን ያደረገው ቸርነቱ ነው። ይሄን ያደረገው ፍቅሩ ነው። ይሄን ያደረገው የከበረው ደሙ ነው። ይሄን ያደረገው በቀራንዮ ላይ የፈሰሰልን ክቡር ደሙ ነው። ከሱ የተነሳ እንግዲህ ቤተ መቅደሶቹ አድርጎናል፣ ማደሪያዎቹ አድርጎናል። ያ ቅዱስ መንፈስ አድሮብናል። ከሱ ተወልደናል። የእሱ ልጆች ነን፣ የእሱ ወገኖች ነን። በስጋው ወደሙ የከበርን፣ በስጋው በደሙ የታተምን የእግዚአብሔር ልጆች ነን። ስለዚህ የመጀመሪያዋ ቤተ ክርስቲያን የምትገለጠው እያንዳንዱ ክርስቲያን የእግዚአብሔር ቤተ መቅደሱ ነው። እግዚአብሔር ቤተ መቅደሱ ስለሆነ ደግሞ እግዚአብሔር ይመለክበታል፣ ይመሰገንበታል። ሐሰት ሳይሆን በእውነት ይኖራል፣ እውነት ይነገርበታል። ዝማሬ ነው፣ ሌላ አይደለም፣ ርኩሰት አይደለም፣ ቅድስና ነው። ለዚህ ሁሉ የጠራን አምላካችን እግዚአብሔር ክብርና ምስጋና ይግባ። ሁለተኛው ሕንፃ ቤተ ክርስቲያን ነው። ሕንፃ ቤተ ክርስቲያን አሁን የተሰበሰብንበት እግዚአብሔር ደጅ አጸደ ቤተ ክርስቲያን፣ የክርስቲያኖች መሰብሰቢያ፣ የክርስቲያኖች ምስጋና ማቅረቢያ፣ ማምለኪያ፣ ታቦተ ሕጉ ያለበት፣ ስጋው የሚቆረስበት፣ ደሙ የሚፈስበት፣ ጸሎት የሚያደርግበት ሕንፃው ቤተ ክርስቲያን፣ ቤተ ክርስቲያን እግዚአብሔር የሚመሰገንበት እሱም ራሱ መድኃኒታችን ኢየሱስ ክርስቶስ ያንን የቀደመውን ቤተ መቅደስ እኮ ሰዎች በራሳቸው ሀሳብ ብቻ ስለተመላለሱበት ክብሩ ስለቀነሱበት ስላልገባቸው ምን አለ? ቤትየሰ ቤተ ጸሎት ትሰመይ ወአንትሙሰ ረሰይክዋ በአቶሙ ለፈያት። ቤቴ የጸሎት ቤት ትባላለች። የጸሎት ቤት ናት፣ የአምልኮ ቤት ናት፣ የሰላም ቤት ናት። እናንተ ግን የሽፍቶች ማደሪያ ያደረጋችሁ ብሎ እንደወቀሰ ይህ ሕንፃ ቤተ ክርስቲያን የተከበረ እግዚአብሔር የሚገለጥበት በረከት የሚፈስበት ለእኛማ ለኢትዮጵያውያን ይሄ ምን ይነገራል? እግዚአብሔር ማስተዋልን ይስጠን። እግዚአብሔር ማስተዋልን ይስጠን። ይሄ የፈሰሰ ሕዝብ በመስታወቂያ ተጠርቶ እኮ አይደለም የመጣው። ይሄ የፈሰሰው ሕዝብ እኮ ታምር አይቶ ነው። የት? በቤተ ክርስቲያን። ጸበል ተጠምቆ እኮ ነው። የት? በቤተ ክርስቲያን። ተሰብኮ እኮ ነው። የት? ቤተ ክርስቲያን። ተስሎ እኮ ነው። የት? ቤተ ክርስቲያን። የሰበሰበችን ቤተ ክርስቲያን የእሱ ማደሪያ የእሱ መቅደስ የሆነች የሁላችን እናት የሆነች ማምለኪያችን የሆነች እንዲህ ደምቀን አሸብርቀንባት የምንገኝ በእግዚአብሔር ቸርነት ነውና ክብርና ምስጋና ለመድኃኔዓለም ይሁን። እንግዲህ ይህ ሕንፃ ቤተ ክርስቲያን ዛሬ በእመቤታችን ስም የምናከብረው መታሰቢያ በዓል ይሰማችኋል። ዛሬ የምናከብረው የእመቤታችን መታሰቢያ በዓል ሰኔ 21 ቀን የምናከብረው በዓል የመጀመሪያው ቤተ ክርስቲያን የታነጸበት ዕለት ነው። የመጀመሪያው በፊልጵስዩስ ሀገር እንደምታውቁት ክርስቲያኖች ከትንሿ ክፍለ እስያ ከኢየሩሳሌም እየተሰደዱ ወደ ዓለም ሁሉ ሲሄዱ እነዛ ማኅበረ እስጢፋኖስ 8,000 ማኅበረ እስጢፋኖስ በእስጢፋኖስ ሞት በቀዳሜ ሰማዕት እስጢፋኖስ ሞት ሲበተኑ በየሄዱበት ሁሉ እንደ ሻማ ይለኮስ ነበረ ሕይወታቸው። ክርስቶስን ተሸክመው ስለሄዱ ወደ አሕዛብ ሀገር ወደ ጨለማው ሀገር ሲገቡ ሕይወታቸው እንደ ችቦ ያበራ ነበረ። ምክንያቱም አንተም ውስተ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሏቸዋልና። ክብርና ምስጋና ለመድኃኔዓለም ይሁን። ክርስቲያኖች ይሄ ቃል ለሁላችንም ነው። እናንተ የዓለም ብርሃን ናችሁ፣ የጨለማው ዓለም ብርሃን ናችሁ። የማያየው ዓለም የምታሳዩት የምታበሩለት በምሳሌያችሁ በአኗኗራችሁ የምትመሩት ወደ ክርስቶስ የምታመጡት እናንተ የዓለም ብርሃን ናችሁ። ሲበተኑ በሄዱበት ሁሉ እንደ ሻማ እየተለኮ
ያበሩ ጀመረ። ቃሉ እንደሚናገርም ዕለት ዕለት ቁጥራቸው እየበዛ እየማረኩ ክርስቶስን እየሰበኩ ወንጌልን እያስፋፉ ሲሄዱ በዙ። ከዛ በኋላ ቤተክርስቲያን አስፈለጋቸው። በአጭሩ ነው ታሪኩን የምነግራችሁ። አምላካችን አልቦ ዘይሳነው ምንም የማይሳነው ጌታ ከሶስት ድንጋዮች ታላቅ ሕንፃ ሰርቶ በእመቤታችን ስም ተሰይሞ ዛሬ ቅዳሴ ቤቱ የተከበረበት ዕለት ነው። ክብርና ምስጋና ለእግዚአብሔር ይሁን። ከሶስት ድንጋዮች እግዚአብሔር ይችላል አይችልም? ለእግዚአብሔር ይቻላል አይደለ? ይሄ ብቻ ነው እንዴ? እንኳን ለእግዚአብሔር በወንጌል እኔ የምታደርጉትን ብቻ አይደለም እኔ ከማደርገው በላይ ታደርጋላችሁ እንዳለ በእኛማ በኢትዮጵያውያን ማስተዋሉ ችግር ካልሆነ በስተቀር እነ ቅዱስ ላሊበላ 11 ቤተ ክርስቲያንን ያነጹት ከየት ነው? ከአንድ ዋሻ አይደለም? ማን ስላስቻለ? በሶስት ድንጋይ ቤተ ክርስቲያኑን ያሳነጸው በቅዱሳኑ ላይ ሆኖ ደግሞ አሳይቷል። በሀገራችን የኢትዮጵያ የጥበብ አሻራ የኢትዮጵያ የመጀመሪያው ዓለም ገና ሳይነቃ አይኑ ሳይከፈት በምድራችን ያን የመሰሉ ቤተ መቅደስ የታነጹት በእግዚአብሔር ቸርነትና መንፈስ ቅዱስ በገለጠው ጥበብ ነው። የአባቶቻችን በረከት በሁላችን ላይ ይደር። የመጀመሪያው ቤተ ክርስቲያን የታነጸበት ነው። ከታነጸ በኋላ ደግሞ ወሰማየ ስማ ያችን ቤተ ክርስቲያን በማን ሰየሟት? ወይንስ እንድትሰየም መንፈስ ቅዱስ በእመቤታችን እንድትሰየም ተደረገ። እመቤታችን የመጀመሪያው መቅደስ አካላዊ ቃልን የተሸከመች መቅደስ፣ ከሶስቱ አካላዊ ቃል ወልድን የተሸከመችው መቅደስ፣ አብ ያጸናት መቅደስ፣ መንፈስ ቅዱስ የጸለላት መቅደስ፣ አካላዊ ቃል የተኛባት መቅደስ፣ የዓለም ዕርቅ የተጀመረበት መቅደስ እናት ድንግል ማርያም መሰረተ ሕይወት ወጥንተ መድኃኒት ይላል ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ። መሰረተ ሕይወት የሕይወት መሰረት የመድኃኒት መጀመሪያ ማንም ለዓለም የመጣውን መድኃኒት ማንም ሳያየው ሳይቀምሰው ሳይድንበት መጀመሪያ የተሸከመችው ስሉስ ቅዱስ መቅደስ የሆነችው ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይሁን። አንዳንዱ ላይ ገባው ይችላል። እግዚአብሔር አይነ ልቡናውን ያብራለት። መቅደሰ ሕይወትን የተሸከመችው ስለዚህ ለመዳናችንም መድኃኒቱን ተሸክማለን፣ ሕይወት ለማግኘትም ሕይወቱን ተሸክማለን። 9 ወር ከ5 ቀን በማህፀኗ ተሸክማ ወልዳ ያሳደገች ያዘለች ድንግል ማርያም እኛን የወከለች ሰው ለመባል ሰው ለመሆን ከሰው ወገን እሷን መርጦ እናት አደረገ። እሷ ግን መቅደሱ እንድትሆን ስትመረጥ ምዕራፉ ስትመረጥ እናቴ ስትባል እኔ ገረዱ ነኝ አለችው። መንፈስ ቅዱስ ያደረበት ሰው ትሁት ነው። መንፈስ ቅዱስ ያደረበት እውኝ አይልም። መንፈስ ቅዱስ ያደረበት ሰው ምንም የሚያምረው ነገር የለም። እመቤታችን እናት ስትባል እኔማ ገረዱ ነኝ ባሪያው ነኝ፣ እነሆ የጌታ ባሪያ፣ እግዚአብሔር ካለማ እግዚአብሔር ካደረገማ አለሁኝ አገልጋዩ ነኝ ያለችው ለቅዱስ ገብርኤል። ክብርና ምስጋና ለመድኃኔዓለም ይሁን። የእመቤታችን የትህትና መንፈስ የበረከት መንፈስ በሁላችን ላይ ይደረግ። የመጀመሪያዋ ቤተ ክርስቲያን የታነጸችበት ዕለት እያከበርን እንገኛለን። ሶስተኛው የምዕመናን አንድነት ማህበረ ምዕመናን የአማኞች ህብረት የአማኞች አንድነት ቤተ ክርስቲያን ይባላል። ምንድን ነው ያልኳችሁ? ሶስተኛው ቤተ ክርስቲያን። ይሄኛው ቤተ ክርስቲያን ቅድም ያልኳችሁ አንደኛው እያንዳንዱ ክርስቲያን የሚጨበጥ የሚዳሰስ አላውያን የሚያሳድዱት የሚገሉት የሚያሰቃዩት የሚያስሩት ነው። ህንፃ ቤተ ክርስቲያኑንም ያቃጥሉታል። ክርስቲያኖች ይሰራሉ፣ አላውያን ምናፍቃን ከሃዲያን ያቃጥላሉ። ሶስተኛው ምላችሁ ግን
የማንም እጅ የማይደርስባት ቤተ ክርስቲያን የአማኞች ህብረት፣ የአማኞች አንድነት፣ በምድር ላይ የሌለች በሰማይም በምድርም የምትነገር የሰው እጅ ያልሰራት ሥላሴ የሰሯት ቤተ ክርስቲያን የኛ አንድነት። እንደዚህ ይላል ቃሉ ሲገልጽ፣ ወጸኑ አብያተ ክርስቲያናት በሃይማኖት ወእንተ ጸባሃት ይበዙ ህዝብ። አብያተ ክርስቲያናት ይህ የማህበረ ምእመናን የምእመናኑ አንድነት እየበዙ ሄዱ፣ በሃይማኖት በረቱ፣ ቁጥራቸውም እየበዛ ሄደ ይላል ቅዱስ ሉቃስ በሐዋርያት ሥራ ሲመዘግብልን። የምእመናን አንድነት አቃጣዮች ሊያቃጥሏት አይችሉም ያችን። ስለዚህ ስለማይችሉ ቃሉ ምን ይላል? ቤተ ክርስቲያኔን በዚህች ዓለት ላይ እሰራለሁ፣ የገሃነም ደጆችም አይችሏትም። የገሃነም ደጆች ለገሃነም የሚጠበቁ ዛሬ ራሳቸውን ለገሃነም ያዘጋጁ ሰዎች፣ ለእግዚአብሔር ጀርባ የሰጡ ከሃዲያን፣ በዲያብሎስ መንፈስ የሚሄዱ ያቺ ዓለት ላይ የምትመሰረተዋን ማህበረ ምእመናንን የምእመናን አንድነትን የገሃነም ደጆች ምን ማድረግ አይችሉም? ሊያጠፋት አይችሉም። ክብርና ምስጋና ለመድኃኔዓለም ይሁን። አይችሉም። ሞኞቹ እኛ የሰራውን ያቃጥላሉ። የሚጠፋ ይመስላችኋል? አንድ ቤተክርስቲያን ሲቃጠል 9 ነው የሚሰራው። አንድ ክርስቲያን ሲሆን 90 ክርስቲያን ይተካል። እንደ ጉቶውን ብንቆርጠው አያችሁ ምን ይሆናል? ያቆጠቁጣል። አንዱን እናጠፋ ስንል ሺዎቹ ይተካሉ። ክርስቲያን ማለት እንደዛ ነው። ክርስቲያንን ማጥፋት የሚችል የለም። ምክንያቱም ቃል ኪዳኑ ነው። የገሃነም ደጆች አይችሏትም። እስቲ ሁላችሁም ቤተ ክርስቲያኔን በሉ፣ በዚህ ዓለት ላይ እሰራለሁ፣ የገሃነም ደጆችም አይችሏትም። እማትቻል ቤተ ክርስቲያን፣ በጠላት የማትጠቃ ቤተ ክርስቲያን፣ እማትጠፋ ቤተ ክርስቲያን፣ ሙሽራዋ ክርስቶስ እስኪመጣ ድረስ በዓለም ስታበራ የምትኖር ቤተ ክርስቲያን፣ እዛ ህብረት ውስጥ ነን ያለን ወገኖቼ። ክብርና ምስጋና ለመድኃኔዓለም። አያችሁ ዲያብሎስ ይለፋል። ምስኪኖቹን በክርስትና እምነታቸው ምክንያት እንዲታረዱ ያደርጋል። ግን ክርስቲያኖች በዛ አይጠፉም። አያችሁ ሕንፃውን ቤተክርስቲያን ያቃጥላሉ። ሕንፃ ቤተክርስቲያን አንዱ ቢቃጠል እንዳልኳችሁ ሺዎች ይተካሉ። ምክንያቱም ቃል ኪዳን አለና እግዚአብሔር ከልጆቹ ጋር አለና እንበዛለን እንጂ ስለማንጎድል፣ እንጨምራለን እንጂ በሱ ፊት ጉድለት ስለሌለ እየጨመርን እንሄዳለን እንጂ ስለማንጠፋ ቃል ኪዳኑ ከእኛ ጋር ስለሆነ እንጨምራለን። የድንግል ማርያም በረከትና ረድኤት ከእኛ ጋር ስለሆነ፣ አመላጅነቷ ከእኛ ጋር ስለሆነ፣ የቅዱሳን መላእክት ተራዳኢነት ጥበቃ ከእኛ ጋር ስለሆነ፣ የአባቶቻችን የቅዱሳን ሕይወት ታሪክ እንደ ከፊታችን እንደ ብላክቦርድ የምናነበው የምናየው ባንዲራችን ስለሆነ፣ ስለዚህ እንበዛለን እንጂ አንጎልም። በፈተናችን በመከራችን ውስጥ እያሸበሸብን እየሸበረብን እየደመቅን እንሄዳለን። ክብርና ምስጋና ለመድኃኔዓለም ይሁን። ወገኖቼ ዛሬ እዚህ ላይ ስለ ቤተ ክርስቲያን ስንናገር በኢትዮጵያ ምድር ብቻ አይምሰላችሁ። ፈተናውና መከራው በዓለም ሁሉ ላይ እንዳለ ሁሉ ዛሬ የኦርቶዶክስ እምነት ደግሞ እንደ ችቦ እያበራች ያለችው በዓለም ዙሪያ ነው። ሰምታችሁኛል? በዓለም ዙሪያ እህቶቻችን መስቀል አስረው ሊሰሩ ከማይችሉበት አገር ማይተባቸውን እያሳዩ ከማይራመዱበት አገር አላውያን አገር ዛሬ ኦርቶዶክሳውያን በዝተው አይደለም ሌላውን ኦርቶዶክስ መቀበል ቀርቶ ኦርቶዶክስን የሚያሳድዱ ኦርቶዶክስ ሆነዋል። ክብርና ምስጋና ለመድኃኔዓለም ይሁን። ነቃፊዎቹ፣ አሳዳጆቹ፣ ቤተ
ቤተክርስቲያን አቃጣዎቹ ኦርቶዶክስ እየሆኑ ነው ያሉት። እዚህም ያው ነው፣ እዚሁ ያው ነው ወገኖቼ። ፌስቡክ የሚያወራው ሌላ ቢሆንም ቲክቶክ የሚያወራው ሌላ ቢሆንም መከራችን ፈተናችን የበዛ መስሎ ቢታየንም ውስጡ መንፈስ ቅዱስም እየሰራ ነው። መንፈስ ቅዱስ ስለሚሰራ ቤተክርስቲያን ታብባለች። ቤተክርስቲያን በመከራ ውስጥም ታልፋለች። እዚህ መሃል ታዲያ ወገኖቼ እኛ የተጣልን እንዳንሆን ቤተክርስቲያንም የጠብቀው እግዚአብሔር ነው። እግዚአብሔር ቤቱን ይጠብቃል። ነገር ግን እኛ ከጥበቃ ውጭ እንዳንሆን ያስፈልጋል። ይህን እንደማጠቃለያ ልናገር። እኛ እውነተኞቹ ቤተ መቅደስ ልንሆን ይገባል። እውነተኛ ቤተ መቅደስ ልንሆንለት ይገባል። በንስሐ የጸዳ፣ በንስሐ የታጠበ፣ ከተንኮል ከክፋት የራቀ፣ ኃጢአቱን እየተናዘዘ በስጋው ወደሙ የሚታጠብ ቤተ መቅደስ ከሆነ የምንጠብቀው በሱ ነው። ያን ጊዜ የእኛ ተስፋ ምድራዊ አይደለም፣ የእኛ ተስፋ ሰማያዊ ነው። የእኛ ዋስትና ምድራዊ አይደለም፣ ሰማያዊ ነው። ምድሩን በሱ ቸርነት እንገዛዋለን። ነገር ግን ይሄ ጊዜያዊ ነው፣ ይሄ ኃላፊ ነው፣ የሚጠብቀን ሌላ ነው። ስለዚህ እውነተኛ ቤተ መቅደስ ልንሆንለት ይገባል። እኛ የውጭ ጠላት ሳይሆን ውስጣችን ያለው የሚጎዳን ነው። የበለጠ ክርስቲያን ክርስቲያንን አያሳድድም፣ ክርስቲያን ክርስቲያንን አይሰርቅም፣ ክርስቲያን ክርስቲያንን አያማም፣ ክርስቲያን ክርስቲያንን አይጎዳም። ወገኖች እውነተኞች እንሁን። ክርስትና እውነት ነው። ክርስቲያኖችም እውነት መሆን አለባቸው። ዛሬ ከውጭው ጠላት ይልቅ በውስጡ ያለው የከፋ ነው። እርስ በርሳችን የከፋ ነውና እርስ በርሳችን እግዚአብሔር ቀድሞም የሰጠን ፍቅር እንዲያበዛልን ቅዱስ ፈቃዱ ይሁንልን። እንዋደድ፣ እሱ ፍቅር ነው። እንረዳዳ፣ እንተሳሰብ። እኛ አንድ እንሁን። አንድ ከሆን እሱ ከኛ ጋር ነው። እኛ ደግሞ በሕንፃው የተገነባን እስከሆን ድረስ እሱ ጠባቂያችን ነው፣ እረኛችን ነው። እንባችንን ያብሳል፣ ቁስላችን ይሽራል፣ ይፈውሰናል። መስርቶናልና አይጠላንም። እሱ ገንብቶናልና አያፈርስንም። እሱ ሰብስቦናልና አይተወንም። ከእጅ የሚነጥቀው የለም ብሎ የተናገረ ጌታ የእኛ እረኛ ነው፣ የእኛ ጠባቂ ነው። ያስተማረን የመከረን ዓለቱ ላይ የተመሰረትን መሆናችንን እንድንሰማ ፈቃዱ የሆነ አምላካችን እግዚአብሔር ክብርና ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም በረከትና ረድኤት ከሁላችን ጋር ይሁን። ይቆየን።